ስሜ ዩሲያስ ኃይሉ ነው እና የደረሰኝ ቶፒክ ዳታ ፎር ዴቨሎፕመንት ነው እና ዳታ ፎር ዴቨሎፕመንት ልገልጸው የተጠቀምኩበት መንገድ በከለር በፎርም እና በኮምፖዚሽን ነው። ከከለሩ ስንነሳ እኛ ሀገር ለዳታ ያለን አመለካከት ወይም ለቆጠራ ያለን አመለካከት ብራይት ወይም ጥሩ አይደለም። መጀመሪያ እሱን እንዴት አዌር አደርጋለሁ ማለት ሁሉም ሰው ለቆጠራ ወይም ለዳታ ፎር ዴቨሎፕሚንግ ያለውን ፈቃደኝነት እንዴት መጨመርና ፍላጎቱን እንዴት ኢንክሪዝ ማድረግ እንደሚቻል እና በዛ ውስጥ ይሄ የዳታ ፎርሞች ወይም ዳታ የምንጠቀምበት ይሄ በክብ ቻርት አለ፣ በማዕዘን ወይም በሬክታንግሎች ቻርቶች አሉ እና በመስመሮች ቻርቶች አሉ። ከነሱ ኢንስፓየርድ በመሆን በራሴ መንገድ ኮምፖዝ አድርጌ የዳታ ቤዚክ የሆኑ መግለጫ መንገዶችን ተጠቅሜ በከለር ደግሞ እንዴት ዳታ ፎር ዲቨሎፕሚንግ እንዴት ከለርፉል እንደሆነና ብዙ ጊዜ ደግሞ ይሄ ዳታው ሲቆጠር ይሄ ለፖዚቲቭ ዩዝ እንደሚሆን አሳይቻለሁ። ሲቀጥል ደግሞ በዛ ፕሮሰስ ውስጥ ያሉ ሴቶች ለነሱም ያ መቆጠርና ያ የዳታ መሰብሰብ ምን ያህል ቫልዩ ምን አይነት ላይት ብሪንግ እንደሚያደርግና ለነሱ ይሄ ስቴቢሊቲ ምን ያህል እንደሚጨምርላቸው ለማሳየት ሞክሬያለሁ። ሌላኛው ደግሞ በከለር አንጻር ነው። በከለር አንጻር ብዙ ጊዜ ይሄ ጥቃት ሲጀምር ጀምሮ እስከ እነሱ ይሄ ተቀብሎ ራሳቸው ላይ ሰርተው ራሳቸውን ኤክስፕረስ ማድረግ እስከሚጀምሩበት ደረጃውን ያለውን በከለሮች ውስጥ ለማሳየት ሞክሬያለሁ ማለት ነው።